ግቢ ከገባሁ 5 ስልክ ጠፍቶብኝ 5 ስልክ በምን ምክንያት ነው የጠፋው? አንደኛው እዚህ ካፌ በልቼ ስወጣ እዛው ቁጭ አድርጌ ወጣሁ። እሺ ሌላኛው ተሰበረ። የዛኔ ፈተና ነበር? ኖ ገና ፍሬሽ እንደገባ አም ሶ ሶሪ። ኦኬ ከዛ የሆነ ሰዓት ደግሞ ያው በአጋጣሚ በቃ ማታ እንቅልፍ ሁላ እምቢ ብሎኝ ነበር። ኦኬ አልተኛውም። ከተንሽን አንፃር 4 ትምህርት አንብቤ የትኛው አደርሳለሁ በሚል ስጋት ምንም በቃ እንቅልፍ ምን አይነት ምን ሳዘጋ ነው አደርኩት። እዚህ አመት ውስጥ የገጠመክ ስፔሻል ነገር አለ የምታስታውሰው? አራ ያልገጠመኝ የለም። ከፍቅር ውጪ ያልገጠመኝ የለም። እስካሁን ድረስ ሜድ ጆይን ካረኩ ብዙ ቪዲዮዎች ሰርቻለሁ። በተለይ ሜድ ጆርኒ ላይ ያለው ላይፍ ላይ ብዙ ቪዲዮዎች ሰርቻለሁ። እንዲሁም ደግሞ የሚያስተምራችሁ የሚያስቃችሁ ብዙ ኢንተርቴን የሚያረጋችሁ ቪዲዮዎችም ሰርቻለሁ ማለት ነው። ሌሎች ዲፓርትመንቶች ላይም ሰርቻለሁ። እንደ ዲፓርትመንት መምረጥ እንዳለብን ምን ማድረግ እንዳለብን ብዙ ቪዲዮዎች ሰርቻለሁ ማለት ነው። ይሄኛውን የሚመስሉ ሌሎች ቪዲዮዎች ለማግኘት ዳይሬክትሊ ዩቲዩብ ላይ ትገባላችሁ። ዩቲዩብ ላይ ከገባችሁ በኋላ ሞኢቲዩብ ብላችሁ ትጽፋላችሁ። ሞኢቲዩብ ብላችሁ ከጻፋችሁ በኋላ ዳይሬክትሊ ይሄኛውን ያመጣል። እዛ ላይ ክሊክ ታረጋላችሁ። ክሊክ ካረጋችሁ በኋላ በጎን በኩል የሚገኘው ፕሌሊስት የሚለው ላይ ክሊክ ታረጋላችሁ ማለት ነው። ክሊክ ካረጋችሁ በኋላ እንደሚታዩት ሜድ ጆርኒ ላይፍ የሚለው ይሄ ፕሌሊስት ላይ ክሊክ ስታረጉ ይሄኛውን የሚመስሉ ብዙ ቪዲዮዎች ታገኛላችሁ ማለት ነው። የምሬን ነው የምላችሁ። ከዚህ ቪዲዮ ብዙ ነገር ትማራላችሁ። እንደዚህ ያደርጋችሁ ዳይሬክትሊ ከኔ ዩቲዩብ ይሄኛውን የሚመስሉ ሌሎች ቪዲዮዎች ማግኘት ትችላላችሁ። በተለይ ለቻናሌ አዲስ ከሆናችሁ ደግሞ ይባካችሁ ቪዲዮን ላይክ ሰብስክራይብ በማድረግ አበረታቱኝ። ምክንያቱም እናንተ 1 ሴኮንድ ተጠቀማችሁ ቪዲዮን ላይክ ሰብስክራይብ ስታደርጉ ለኔ በጣም ብዙ ሞራል ይሰጠኛል። እንዲሁም ቪዲዮ ብዙ ሰዎች ጋር እንዲደርስ ያደርጋል። ስለዚህ ቪዲዮን ላይክ ሰብስክራይብ በማድረግ ይጠቅማል ብላችሁ ለምታስቡ ሰው ደግሞ ሼር በማድረግ እንድትተባበሩኝ በአክብሮት ጠይቃችኋለሁ። ቴንክ ዩ Sarkap, whatever. Oh! Yeah, that's exactly what I'm telling you. ከስሜን ጀምር። ስሜ ማን ልበል? ያው ስሜ ያው ገሰሰ ይባላል። ገሰሰ ዛሬ ቀን እንዴት ነው ያየክ? ዛሬ ደስ ይላል። ከሞላ ጎደል አሪፍ ነው። ቆንጆ ነው። ያው ተፈትነናል። ምንም ቢሆን ጨርሰናል። ፈጣሪ ይመስገን። ቆንጆ ነው። ይመስገን። አሁን ለምሳሌ ሜዲሲን ጆይን ካረከው ወዲህ ማለት ነው ከገባክ እስካሁን ድረስ የገጠመክ ግቢ ውስጥ አሁን ለምሳሌ ኦልሞስት ወደ 5 አመት እያሳለፍክ ነህ። የዚህ አመት ውስጥ የገጠመክ ስፔሻል ነገር አለ የምታስታውሰው? አራ ያልገጠመኝ የለም። ከፍቅር ውጪ ያልገጠመኝ የለም። ፍቅር ብቻ አልገጠመኝ። እሺ ከፍቅር ውጪ ያልገጠመኝ የለም። አሪፍ ብቻ ብዙ ነገር ብዙ እንትን ተግዳሮት አልፌያለሁ። ያው በአባቴ ጸሎት አልፌያለሁ። እኔ ምንም አፈንጋጭ ሰው ብሆንም ያው በአባቴ ጸሎት እስካሁን አለው። በወይት ገስ አሁን ያወራክ የሆነ ነገር አንስታል። ፍቅር የሚለው ቃል ሰምቼ ነበርኩ። አሁን ይሄ ሜድ ተማሪ ወይ ደግሞ ጤና ተማሪ ጋር ብዙ ጊዜ አይመከርም፣ ጊዜ የሉም። ስለዚህ ጊዜያችሁን ኮንሱም ስለሚያደርግ ጤና ተማሪ ሆኑ ምናምን እንዴት ነው አንተ ምንድነው የምትመክረው? አሁን ፍቅር ግቢ ውስጥ ሆናችሁ ጀምሩ ወይስ አትጀምሩ ነው? እኔ እንጃ ማለት እንደ ልብክ ነው የምሆነው። ለምሳሌ አሁን የኔ ልብ የፍቅር ሪሴፕተር የለውም። ኦኬ ተጎድቷል። ሶ ለዛ ቦታ የለኝም። ግን ምንድነው እንደ ሜዲሲን ተማሪ አትጀምሩ ማለት ጊዜ ላይ ጉዳት አለው ማለት ጊዜ ላይ ሳምበሪ አሁን ብዙ ሰዎች ደግሞ ኢቭን ኢኮኖሚካሊ ይጎዳል የሚሉ ሰዎች አሉ። እሱ እንዴት ነው? ኢኮኖሚካሊ እኔ እንጃ አለት ግን ምንድነው ኢኮኖሚካሊ እዚህ ጋር እንደዚህ ነው ብዬ ማለት አልችልም። ማላውቀው ነገር ምንድነው ግን ገብቼም ስለማላውቅ ማለት ፍቅርን ባላለም ውስጥ የለውበትም አላውቅም። ሶ ግን ምንድነው ከጊዜ አንፃር አትግቡ፣ አታርጉት፣ አትሞክሩት እና ሌላው ደግሞ ማለት ነው ዛሬ ቀን በጣም ደስ ይላል። በጣም ነው ያምራል። ቀኑም ልጆቹም ፏ ብሎ የተጫወቱ ነው። ቴንሽን ሪሊፍ አድርጎ ማለት ነው። የዛሬ ቀን ስታይ ምን ይመስላል? ምንድነው የተሰማክ? አሁን ልክ ፈተና ስትጨርስ ምን አይነት ፊሊንግ ነው የተሰማክ? እውነት በጣም ደስ ይላል። ጌታም በቃ በጣም ለምን ብትለኝ በቃ ማታ እንቅልፍ ሁላ እምቢ ብሎኝ ነበር። አልተኛውም።
ከቴንሽን አንፃር 4 ትምህርት አንብቤ የትኛው አደርሳለሁ በሚል ስጋት ምንም በቃ እንቅልፍ ምን አይነት ምን ሳዘጋ ነው አደርኩት። በጣም ያሳዝናል። በጣም ያሳዝናል። ከዛ አንፃር ደስታው ደስ ይላል። ስትጨርስ ደግሞ አሁን ጨርሼ እንዲህ ፏ ብለህ በጣም ቴንሽን ሪሊፍ አድርጌ በቃ እንዲህ የሚጫወት ደስ ብሎ ወክ የሚያደርግ ደስ ብሎ የሚጫወት ደስ ብሎ የሚስቅ ተማሪ ስታይ ምን አይነት ፊሊንግ ነው የተሰማህ? እውነት ለማውራት የዚህ ተማሪ ደስታ ማየት ከምን በላይ ያስደስተኛል። በጣም እኔ እንደዚህ የዚህ ተማሪ ደስታ ከማየት በላይ ምንም የሚያስደስተኝ ነገር የለም። ደስ ይላችሁ ደስ ነው አለኝ። ምክንያቱም የኔ ልፋት እውነት ለማወቅ ከዚህ ተማሪ አንፃር 5% በሆነ ነው ውሎ አዳር ነበር ኳስ መላ ነበር። ግን የዚህ ተማሪ ደስታ ማየት ለኔ በቂ በላይ ነው። ፑልና ኳስ ትሄዳለህ? ፑል የለውበትም። ኦኬ ኳስ ትሄዳለህ? ኳስ ግን 24 ሰዓት በሰባት ቀን 24 ሰዓት በሰባት ቀን አለውበት። አያለው ወይ ጨዋታ አያለው ያጫውታል። ትወዳለህ ማለት ነው። እሺ መጨረሻ ላይ የምትለው ነገር አለ? የምትፈልገው ነገር ምንድነው? ሁሉም ፒቲቱ ተማሪዎች ለሚወዳቸውና ለሚወዱኝ ለሚያውቃቸውና ለማያውቁኝ ለሚያውቁኝም ሲሆን እንኳን ለዚህ ቀን አበቃችሁ፣ እንኳን ለዚህ ቀን ደረሳችሁ ማለት እፈልጋለሁ። አመሰግናለሁ። እግዚአብሔር ተባረክ። ቴንክ ዩ። እና ዛሬ በጣም ጥሩ ቀን እያሳለፍን ነው። ቀኑም በጣም ደስ ይላል። እንደዚህ የምታዩት ልጆች ፏ ያሉ እየተጫወቱ ከቴንሽን ወጥቶ ቴንሽን ሪሊፍ አድርጎ በጣም ደስ የሚል ቀን እያሳለፍን ነው ማለት ነው። ብዙ ጊዜ ሜድ ተማሪ ሀብ ላይፍ አይከብርም፣ ግቢ ውስጥ ፏ ብሎ አይጫወትም። ግን የዛሬው ቀን ይለያል እና ከስሜን ጀምር። ስሜ ማን ልበል? ስሜ አብዲ መክዩ ይባላል። አብዲ መክዩ። አብዲ ዛሬ አንተ የሚያቀርበው ጥያቄ አንደኛ ላይ የዛሬው ቀን እንደምታዩ በጣም የተለየ ነው። ደስ ይላል ቀኑ። እስቲ የዛሬ ፊሊንግህ ምን እንደሚመስል ካንተ አንደበት መስማት እፈልጋለሁ። ምንድነው የተሰማህ? አሁን እየተሰማኝ ያለው ነገር አክቹአሊ ድብልቅ ያለ ስሜት ነው እየተሰማኝ። ሆነ ደስታም የሆነ ስጋትም ጭምር ነው እየተሰማኝ ያለው። አንደኛ ደስታ እየተሰማኝ ያለው ከአንድ ምዕራፍ ወደ ሌላ አዲስ ምዕራፍ እየሄድኩ ነው። ያ ማለት እዚህ ከላይብረሪ ካፌ ላይብረሪ እሱ ይሄ ነው ማለት ነው። ግን የሚቀር አይመስለኝም። ገና 3 አመት አለ እኮ። አይ ሆስፒታል ያለው ላይፍ ይለያል። ምክንያቱም ብዙ ጊዜ ከፔሸንት ጋር ፌስ ታደርጋለህ። ከተለያየ ከማህበረሰቡ ጋር የምትቀላቀልበት አዲስ ምዕራፍ ይመስለኛል። ኦኬ ነው። ቋንቋ አለ፣ ማህበረሰቡን ነው የምትገናኘው በየቀኑና ያ ምዕራፍ አዲስ ምዕራፍ ብዬ ነው የምወስደው። እሱ ነገር ትንሽ እዛ አሁን እና በጣም ደስ ይላል። በጣም የተለየ ገጠመኝ ነገር አለክ? ግቢ ከገባክ በኋላ? ግቢ ከገባሁ 5 ስልክ ጠፍቶብኝ። 5 ስልክ? በምን ምክንያት ነው የጠፋክ? አንደኛው እዚህ ካፌ በልቼ ስወጣ እዛው ቁጭ አድርጌ ወጣሁ። እሺ። ሌላኛው ተሰበረ። የዛኔ ፈተና ነበር? ኖ ገና ፍሬሽ እንደገባ። አም ሶ ሶሪ። ኦኬ። ከዛ የሆነ ሰዓት ደግሞ ያው በአጋጣሚ ግቢ በተፈጠረ ኮንዲሽን አይፎን ተዘረፈ። አም ሶ ሶሪ። አይፎን እና ነገር ደስ ይለኝ ነበር። አሁን ሜዲሲን ለምሳሌ ሜዲሲን ትምህርት ከባድ ነው ይባላል። እንዴት ነው ሜድ ጆይን አርጉ ወይስ አታርጉ ነው የምትለው? ምንድነው የምትመክረው? አሁን ለምሳሌ ጁኒየር ገና ሜድ ጆይን ለማድረግ የሚያስቡ ተማሪዎች አሉ። ለነሱ እኔ አርጉም አታርጉም ለማለት ይከብደኛል። ለእውነት ከተባለ ፐርሰናሊ ነው፣ ሪላቲቭ ነው። ምክንያቱም ሜዲሲን አድርጉ ብል ሜዲሲን አድርጉ ስላልኩ ብቻ ገብቶ በኋላ እኔ ላይ ሊያማርን ይችላል። አታርጉም ብል ደግሞ ይሄ ነገር አይቻልም። ሰው የራሱ ፐርሰናል ፍላጎት አለ። እዛ ላይ ፍላጎት ሲኖረው ነው ውጤታማ የሚሆነውና ፍላጎት ያለው ሰው ቢገባ ውጤታማ ይሆናል ብዬ አስባለሁ። ሜዲሲን ስለዚህ ግቡ ነው ማለት ነው። እኔ ፍላጎት ያለው ሰው ፍላጎት ፋሽን ያለው ግቡ ማለት እና በቃ በጣም ደስ ይላል። የዛሬ ቀን በጣም ደስ ይላል። ተመችቶናል። ተማሪው በጥፎ ብሎ እየተጫወተ ነው እና የምንለው ነገር የለም። ተባረኩ። መልካም ቀን። ቴንክ ዩ። ተባረክ።